ጫርችኝ ከዛ ሰውየው መጣና በጥፊ ብሎኝ ልጅ አንድ ነገር ከሆነች ብደያ ራስሽ ብሎ ቆልፎብኝ ወጣ። ልጅቷን ሆስፒታል ወሰዷት። ልጅቷን ሆስፒታል ይዘዋት ሄዱ። አሁን እዛት ወጡና ከዛ ሰውየው አንድ ነገር ከሆነች ልጅ ብደያ ራስሽ አለኝ። ቆልፎብኝ ሄደ። እስካሁን ከሆስፒታል አልተመለሱም። አምስት ሰዓት እኮ ነው የሄዱት። አንድ ሰዓት ሆናቸው ከሄዱ 5 ሰዓት ላይ ነበር የወጡት ማለት ነው። አንድ ሰዓት ተኩል ሆናቸው። አዎ ሆስፒታል እኮ ወረፋ ምን ኢመርጀንሲም ቢሆን እንትን ይላል። ቆይ የት ሀገር ነው? ዱባይ ነኝ። ራስ ካይማ። እሺ ለማንኛውም አንቺ የሆነ ነገር ከሆንሽ እኛ እንድንደርስልሽ አሁን ስልክ ቁጥርሽን ለሞዴሬተሮቼ ትልኪያለሽ፣ አስገባልሻለሁ። ሎኬሽን ትልኪልኛለሽ። ድንገት ሰዎቹ ከሆስፒታል ሲመለሱ የሆነ ነገር እንድንጠይቅ የማዳምን ስልክ ቁጥር ትልኪልኛለሽ። የሆነ ነገር ከሆንሽ እንድንጠይቅ። ግን አሁን ከሆስፒታል እስኪመለሱ ድረስ እንዳትጠፊ፣ ከቤት እንዳትወጪ። ከጠፋሽ በህግ ትጠየቂያለሽ። ሆን ብለሽ የሚመስለው ቆልፎብኛል ማለት ነው። ቆልፎብኛል እኮ ይኸውልሽ፣ ይሄ ቀዳው ቀደር ነው። ይሄ አክሲደንት ነው፣ ይፈጠራል። አንቺ ሆን ብለሽ አልጣልሻትም። ልጅቷን ወድቃ ነው። ስለዚህ ሲመጡ እግራቸው ላይ ወድቀሽ ይቅርታ አድርጉልኝ። ይሄ ፈጣሪ ያደረገው ነገር ነው፣ አክሲደንት ነው እንጂ እኔ ሆን ብዬ አልጣልኳትም። በያቸው ካልፈለጉሽ ወደ ቢሮ ይመልሱ። ምን አልሽ? በልጆቹ ቀልድ እኮ ታዲያ አሁን ምንም እኮ ሌላ መፍትሄ የለውም። እሺ ፖሊስ ጋር ትደውያለሽ። ካሜራ የለም ቤት ውስጥ። አንቺ ሆን ብለሽ እንዳላደረግሽው ልቁጭ። አሁን ለማንኛውም ሰዎቹ መጥተው ስልክሽን ሳይቀሙሽ ሎኬሽንሽን እና ፓስፖርት ኮፒሽን ላኪልኝ። የማዳምሽን ስልክ ላኪልኝ። ከጠፋሽ እንድንፈልግሽ። ቆይ አንዴ ቤት ላስገባት። ፓስፖርት ኮፒ የለኝም። ቢኖርሽ ጥሩ ነው አለ ኤምባሲ እንድናመለክትልሽ። ከጠፋሽብን ለፖሊስ ደውላ ታሳውቅ። ሊፈጠር ይችላል። ዝም ብላ ለፖሊስ ደውላ አሳውቃ። ሰዎቹ ሲመጡ ልጃቸው ደህና ሆና በቃ ምንም ባይሏትስ? እሺ ይኸውልሽ ኮኪ፣ አሁን ሰዓት ሳናቃጥል ሰዎቹ ሳይመጡ ቶሎ ለቤቲ ስልክ ሽላኪና ዋትሳፕ ላይ ሀቢባ ነኝ ስልሽ ሎኬሽን ሽላኪልኝ፣ የመዳምሽን ስልክ ላኪልኝ። ከጠፋሽ መዳም ጋር እንድደውልና የታለች እንድላት